የዜና መጽሔት ባሳለፍነው ቅዳሜ በትግራይ ክልል ሽራሮ ከተማ አቅራቢያ የተፈጸመው የድሮን ጥቃት የፕሪቶሪያ ስምምነትን የሚጥስ ተግባር ማሳያ ነው ሲል ህዝባዊ ወያነ ሓርነት ትግራይ ህወሓት የኢትዮጵያ ፌዴራላዊ መንግስትን እየወቀሰ ነው። የኢትዮጵያ ፌዴራላዊ መንግስት በበኩሉ በሰሜን ኢትዮጵያ ድምጾ የሚል የተቀናጀ ጽምዶ በሚል የተቀናጀ ያለው ኃይል የውጭ ኃይሎች ዓላማን አንግቦ እንደሚንቀሳቀስ በመግለጽ ላይ ይገኛል። ተንታኞች እንደሚሉት በሰሜን ኢትዮጵያ የሚታየው የግጭት ዳመና ጎልቶ እየታየ መጥቷል። የአዲስ አበባው የዶይቼ ቬለ ወኪል ስዩም ጌቱ ዝርዝር ዘገባውን አዘጋጅቷል። ባሳለፍነው ቅዳሜ ግንቦት 29 ቀን 2018 ዓ.ም የኢፌዴሪ መከላከያ ሰራዊት የውርሶ እጩ መኮንን ማሰልጠኛ ትምህርት ቤት 27ኛ ዙር እጩ መኮንኖች አሰልጥነው ማስመረቁን ሲያሳውቅ በምረቃ ስነ ስርዓቱ ላይ ተገኝተው ንግግር ያደረጉት የኢፌዴሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ጽምዶ ያሉትን ኃይል በሀገር ማፍረስ ተልዕኮ ከሰው አውግዘውታል። ጠላቶቻችን ጽምዶ ብሎ መጥተዋል። የገዛ አገሩን የሚወጋ የገዛ አገሩን የሚያዳክም እርስ በርሱ የሚጨፋጨፍ የራሱን መንግስት የሚያፈርስ ኢትዮጵያን ኢኮኖሚካሊ የሚያዳክም ለጠላቶቻችን ምቹ ሁኔታ በር የሚፈጥር መዓት ባንዳ ከውስጥ ስለተገኘ ነው። አሁንም እሱ ነው እየተደረገ ያለው እሱ ነው። ያን ጊዜ የነበሩ ባንዳዎች መልካቸውን ቀይረው ነው እንጂ ያሉት እነሱ ናቸው። ዛሬም ታሪካዊ ጠላቶቻችንና ምቀኛ ጎረቤታችን ተቀናይተው የውስጥ ባንዳ ቀጥረው አገራችሁን ለማፍረስ እየሰሩ ያለበት ጊዜ ነው። እድሜ ለመከላከያ ሰራዊታችን አከርካሪያቸውን መጥቶ ተሽመድምደው ጣረሞት ላይ ያሉበት ጊዜ ነው። ይህ በእንዲህ እንዳለ የጠቅላይ ሚኒስትር ጽሕፈት ቤትም ከሰሞኑ ባወጣው መግለጫ በአማራና ኦሮሚያ ክልሎች በተለያዩ አካባቢዎች ሁከት ለመፍጠር ተንቀሳቅሰዋል ያሏቸው አካላትን ተመሳሳይ ዓላማ ይዞ በመንቀሳቀስ ከሷል። የጠቅላይ ሚኒስትር አብይ አህመድ ጽሕፈት ቤት መግለጫ ንጹሐንንና የሃይማኖት ተቋማትን ዓላማ በማድረግ የተፈጸሙ ጥቃቶች ዓላማቸው ሀገሪቱ እንዳትረጋጋና ምርጫውን ለማደናቀፍ የተደረጉ እቅድ ተከታይ ነው ሲልም ነው ያመለከተው። ከትናንት በስቲያ ቅዳሜ ያለ ፌዴራል መንግስት እውቅና በትግራይ ክልል የክልሉ መንግስት መዋቅርን እየሰራ እንደሚገኝ ደጋግሞ የሚገልጸው ህዝባዊ ወያኔ ሓርነት ትግራይ ህወሓት በፌዴራል መንግስት የድሮን ጥቃት እንደተፈጸመበት አስታውቋል። በትግራይ ክልል በፌዴራል መንግስትና ህወሓት መካከል ውጥረቱ እያየለ በመጣበት በአሁኑ ሰዓት የጸጥታ ይዞታው ይበልጥ ጥያቄ ውስጥ እየገባ መሆኑን የገለጹት የክልሉን ፖለቲካዊ ሁናቴ በቅርበት የሚከታተሉት አቶ ዳንኤል ብርሃኔ እንግዲህ የሚታየው ነገር ምንድነው? ሁለቱም ወገን ወደ ግልጽ ሙሉ ጦርነት ለመግባት በየራሳቸው ወይ ፍላጎቱ ወይ ዝግጁነቱ የላቸውም በየራሳቸው ስሌት። ነገር ግን በቀጠናው ካሉ ጉዳዮች ጋር ተያይዞ የእጅ አዙር ውጊያ ውስጥ የመግባት አዝማሚያ ያለፉት ወራት ምልክቶች ውስጥ የሚታዘብ ነበረ። እሱ ያው እውን እየሆነ ፍርሃታችን እውን እየሆነ እየመጣ ያለን ይመስላል። ህወሓት ከፌዴራል መንግስት ጋር ይበልጥ ወደ ግጭት እየገባ በመጣበት በአሁኑ ሰዓት የፕሪቶሪያ ስምምነት አደጋ ውስጥ መግባትን እየገለጸ ነው። የፖለቲካ ተንታኙ የህግ ባለሙያ አቶ ዳንኤል ብርሃኔ እንደሚሉት ግን ዋናው አሳሳቢ ጉዳይ የኢትዮጵያ የውስጥ ጉዳይ ከኢትዮጵያውያን ቁጥጥር ውጭ እንዳይወጣ ነው። አንድ ማስተዋል ያለብን ነገር ሁለቱም ወገን ፌዴራል መንግስትም ሆነ ህወሓት ፕሪቶሪያን የሚጠቅሱት አንዳቸው ሌላኛቸውን ለመክሰስ ሲፈልጉ መካሰሻ ነው እንጂ በትክክል ፕሪቶሪያ ዋነኛ እንትናቸው ሆኖ አይደለም፣ ዋነኛ ትኩረታቸው ሆኖ አይደለም። ስለዚህ በፕሪቶሪያ ማዕቀፍ ውስጥ መንቀሳቀስ ካቆሙ ሁለቱም ቆይተዋል። ፕሪቶሪያ እኮ የሰላም ስምምነት ነው፣ ማዕቀፍ ነው። ስለዚህ የሰላም ማዕቀፍ ደግሞ እየተነጋገርክ እየተመካከርክ ብታረገውን ነገርም በሰላማዊ መንገድ የፈታም ሂደት ማዕቀፍ ነው። ሁለቱም ጥግና ጥጋቸውን ይዘው ይከተሳሉ እንጂ ሲነጋገሩ ወይ ደግሞ ችግሮችን ለመፍታት ሲሞክሩ አይተናቸው አናውቅም። ስለዚህ በመነጋገር ሀዲድ ላይ ካልሆነ ያሉት ያ ፕሪቶሪያ የለም ማለት ነው። ጥይት መተኮሷ ለመተኮሱ የመጨረሻ ደረጃ ነው። አሳሳቢ ነው ማለት አሁን አንድ እንግዲህ እያስተዋልን ያልሆነው ነገር ነው ይመስለኝ። በውስጥ ጉዳያችን ላይ በሀገራችን ጉዳይ ውስጥ በሀገራችን ፖለቲካ ውስጥ መጣላት፣ ውጥረት ውስጥ መግባት አንድ ነገር ነው። ግጭት፣ ጦርነት ሊኖር ባይገባም በእኛ መካከል ሲሆን ጥሩ ነው። የውጭ ኃይሎችን ጋብዘን ስናወሳስበው ግን መጨረሻው ከኛ ቁጥጥር ውጭ ሊሆን ይችላል። ይህም ቢያንስ ሱዳን ላይ ካለው ነገር መማር አለብን እና ወደ ቤታችን መሰብሰብ ነው ዋና ትኩረታችን ሊሆን የሚገባው። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
በትግራይ ክልል ሽራሮ ከተማ አቅራቢያ በደረሰ ጥቃት ታጣቂዎች መገደላቸውን አንድ የትግራይ ክልል ፖለቲከኛ ተናግረዋል። የአረና ትግራይ ሉዓላዊነትና ለዲሞክራሲ ሊቀመንበር አቶ አምዶም ገብረስላሴ ዛሬ ለዶይቼ ቬለ በሰጡት ቃለ ምልልስ ሽራሮ አካባቢ የደረሰው የድሮን ጥቃት ከመንግስት የተሰነዘረ ነው፣ አካባቢው ላይ የሻዕቢያ የፋኖና የህወሓት ታጣቂዎች እንቅስቃሴ በመበራከቱ ጥቃቱ ተፈጽሟል ሲሉ ተናግረዋል። በጥቃቱ ቁጥራቸው በውል ባይገለጽም በርካታ ታጣቂዎች መገደላቸውን፣ ብዙዎቹ መቁሰላቸውን የአረና ፓርቲ ሊቀመንበር ገልጸዋል። በዚህ ጥቃት ከቆሰሉት መካከል በአክሱም መቀለን ጨምሮ በተለያዩ ከተሞች ለሕክምና መምጣታቸው መነገሩን አቶ አምዶም ገብረስላሴ አክለው ተናግረዋል። በኢትዮጵያ ፌዴራል መንግስት የተሾመውና የትግራይ ክልል አስተዳደር የነበረው በጀኔራል ታደሰ ወረደ የሚመራው የትግራይ ክልል ጊዜያዊ አስተዳደር በህዝባዊ ሓርነት ትግራይ ህወሓት በተፈጸመው መፈንቅለ መንግስት ስልጣኑን ለቆ በአሁኑ ወቅት ትግራይን እያስተዳደረ ያለው በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህዝባዊ ወያነ ሓርነት ትግራይ የህወሓት ቡድን መሆኑን አቶ አምዶም ገብረስላሴ ገልጸዋል። የድሮን ጥቃቱ ተከትሎ የህወሓት የብልጽግና መንግስት ጥቃት ፈጽሟል ሲል ህወሓት የብልጽግና መንግስት ጥቃት ፈጽሟል ሲል መግለጫ ማውጣቱንም አቶ አምዶም አክለዋል። ጀነራል ታደሰ ወረደ በአሁኑ ወቅት በህወሓት የቁም እስር ላይ መሆናቸውንም አቶ አምዶም ጠቁመዋል። ህወሓት በአሁኑ ወቅት የትግራይ ክልል ወጣቶችን በግዳጅ እየመለመለ ውትድርና እንዲገቡ እያስገደደ መሆኑን፣ ህዝቡ ከፍተኛ ስጋት ውስጥ መሆኑንና ህዝቡ ጦርነት እንደሰለቸው አስረድተዋል። ስለሆነም የኢትዮጵያ ህዝብ ከትግራይ ክልል ህዝብ ጎን መቆም አለበት ሲሉ የአረና ትግራይ ሉዓላዊነትና ዲሞክራሲ ሊቀመንበር ጥሪ አድርገዋል። አቶ አምዶም ገብረስላሴ ከሰዓታት በፊት በስልክ አግኝቼ አነጋግሬያቸዋለሁ። አቶ አምዶም በወቅታዊው የትግራይ ክልል ሁኔታም በመግለጽ ውይይታችንን ይጀምራሉ። ያው የትግራይ ወቅታዊ ሁኔታ ያው የጦርነት ድባብ አለበት። ወታደራዊ እንቅስቃሴዎች ይታያሉ። በተለይ የሻዕቢያ የህወሓትና የፋኖ ታጣቂዎች እንቅስቃሴ ያካሂዳሉ። ከዚህ ጋር የተያያዘ በፌዴራል መንግስት ድሮኖችም በሸራሮ አካባቢ በባድመ አጠገብ ያለውን ሰንበል በሚባል አካባቢ ኮንቮይን ጥቃት ማድረሳቸው ተገልጸዋል። ስለዚህ ያለው ሁኔታ የወታደራዊ እንቅስቃሴዎች አለ። የህወሓት ታጣቂዎችም ደግሞ እንትኖችን ነባር ታጋዮች አዳዲስ ወጣቶችን በኃይል አፈሳ እያካሄዱ ነው። ታጣቂ ኃይል ስላጡ ማለት ነው። ስለዚህ እንቅስቃሴው በጣም ከበድ ያለና ህብረተሰቡ በጣም የተቸገረበትና የተጨነቀበት ሁኔታ ነው ያለው። ይህም የህወሓት እንጃ ወይም የህወሓት ቡድን ባለፈው ነባሩ 2012 የተመረጠውን መንግስት መልሻለሁ የሚል አዋጅ ካወጀ በኋላ ነገሮችን እየተካረሩ እና ወደ ጦርነት ጫጫ ይመስላል። ስለዚህ የትግራይ ሁኔታ በጣም አሳሳቢ ሁኔታ ነው ያለው ማለት ነው። በሽራሮ አካባቢ በታጣቂዎች ላይ ተጣለ ስለተባለው ጥቃት መንግስት ያለው ነገር አለ? በተለያየ መንገድ እየገለጸ ነው። እነዛም ይታወቃሉ። መረጃም ወጥቶ ነበር፣ በማህበራዊ ሚዲያ መረጃ ወጥቶ ነበረ። የአንዱ አርሚ 13 የሚባለውን ወደ ሱዳን ዞሮ ከሱዳን አልቦርሳን ወን ለመዋጋት እንቅስቃሴ እያደረገ ነው የሚል መረጃ ካወጣ በኋላ ነው ድብደባው የተፈጸመው እና በጣም ከፍተኛ ጉዳት እንዳደረሰ የትግራይ ክልል መንግስትም በመግለጫ አምነዋል እና ይሄ ነው የሚመስለው። ይህ ደረሰ የተባለው ጥቃት መቼ ነው የተፈጸመው? ከ3 ቀን በፊት ነው የነበረው፣ ባለፈው ቅዳሜ ማለት ነው። እና ይሄኛውን ደግሞ የትግራይ ክልል መንግስትም መግለጫ አውጥቶበታል። በጥቃቱ የተጎዳ እንዳለ የተገለጸ ነገር ሳለ ታጣቂዎች ናቸው ጉዳት የደረሰባቸው። ቁጥሩ ባይገለጽም የሞቱም እንደሚኖሩ በተለያየ መንገድ ይገለጻል። ከፍተኛ የቆሰሉ ታጣቂዎችም እንዳሉ ወደ ሸራሮ፣ ወደ ሽረና እስከ አክሱም እስከ መቀሌም የደረሰ የቁስለኛ ታካሚዎች እንደመጡ ነው እየተገለጸ ያለው። የትግራይ ክልላዊ መንግስት መግለጫ ምን ይላል? አጠር አድርገህ ትነግረኛለህ? ያው የብልጽግና መንግስት ድሮን ልኮ ጥቃት አድርሰዋል፣ በመደበኛ እንቅስቃሴ የነበረው ሰራዊታችን ላይ ጥቃት አድርሰዋል የሚል ነው መግለጫው እና እንደዛ ነው። ይህ መግለጫ እንግዲህ በህወሓት በሚመራው ቡድን የተሰጠ ነው ማለት ነው? TPLF ደብረጽዮን ጉጅለ ፌዴራል መንግስት ወይም ብልጽግና በታጣቂ ላይ ድሮን ጥቃት ፈጽመዋል የሚል ክስ ነው ያቀረበው።
ግን በፌዴራል መንግስቱ የተሾመው በጀነራል ታደሰ ወረደ የሚመራው የትግራይ ክልል ጊዜያዊ አስተዳደርስ እሱማ መፈንቅለ መንግስት ተደርጎለታል እኮ ቆይቷል ከተደረገ የለም ከእንደ መንግስት አሁን የትግራይ ክልል አስተዳደር በጀነራል ታደሰ ወረደ እየተመራ አይደለም ማለት ነው። ማንም በቃ የቁም እስረኛ ነው እሱ። በሱ የተሾሙት ሰዎችን ተባረዋል። አዳዲስ በደብረጽዮንና በመንጀል የሚመሩት ካድሬዎች ናቸው አሁን እየመሩ ያሉት። ህዝቡ ታዲያ በደብረጽዮን የሚመራውን ቡድን ተቀብሎታል? አልተቀበለም። ግን ጠመንጃ ስላላቸው ምን ማድረግ ይችላል? ህዝቡ ከፍተኛ የህዝብ ተቀባይነት ችግር ነው ያላቸው። የትግራይ ህዝብ በምን ስሜት ውስጥ ነው ያለው? ህብረተሰቡ ደንግጧል። በተደጋጋሚ ለህወሀት ወደ ጦርነት እንዳይገባ ፕሪቶሪያም እንዳይጥስ በተደጋጋሚ ሲገልጽ ነበረ። ህወሀት በተለይ ታጋዮቹ ቲዲኤፎች እኛ ለአንድ ቡድን ጥቅም ብለን እንዋጋም እያሉ ወደ አራ መሬት የሚባለውን በብዛት እየፈረሱ እየሄዱ ነው። ህብረተሰቡም ህዝቡም ጦርነት አንፈልግም የሚል ግልጽ የሆነ አቋም ወስደዋልና ለዚህ ድክመት ወይም የተዋጊ ኃይል በማጣቱ ለዛ ሲል ነው የህወሓት ኃይል አሰሳ እያካሄድ ያለው። እያሰረ ወጣቶች እያፈሰ ወላጆች እያሰረ ለማምለጥ የሚሞክሩ ወጣቶችን በጥይት እስከ መግደል የደረሰ ጥቃቶች እያደረገ ነው። ህብረተሰቡ ግን ከፍተኛ ተቃውሞውን እያሰማ ነው። በመድረኮችም በሌሎች አካባቢ ተቃውሞውን እየገለጸ ነው። አቶ አምዶም ገብረስላሴ በተረፈ መናገር የሚፈልጉት ነገር ካለ? ያው እኛ እንደ ትግራይ የሚንቀሳቀስ ፖለቲከኛም እንደ አረናም እኛ የጦርነት ምንም ዓላማ የሌለውና የአንድ ቡድን ጥቅም ለማስከበር የሚካሄዱ ውጊያ ነው። የትግራይ ህዝብም እየተቃወሙ ነው። ወጣቱም በከፍተኛ ደረጃ በ10 ሺዎች የሚቆጠር ወደ አዲስ አበባም ወደ ሌሎችም ወደ ውጭም ወደ አረብ ሀገርም ወደ ሊቢያም እየፈለሰ ነው የዚህን ጦርነት ሰለባ እንዳይሆን። ስለዚህ የሚመለከታቸው አካላት ይህ ቡድን ከዚህ ከጦረኛ ተግባሩ እንዲቆጠብ ተጽዕኖ ማድረግ አለባቸው። ሌላው የኢትዮጵያ ህዝብም ይህንን አውቆ አስፈላጊ ድጋፍ እንዲያደርግ ለህዝቡ ማስተላለፍ የሚፈልገው። አመሰግናለሁ። የአረና ትግራይ ሉዓላዊነትና ለዲሞክራሲ ሊቀመንበር አቶ አምዶም ገብረስላሴ ለሰጡን ቃለ ምልልስ በዶቼ ቬለ DW ስም አመሰግናለሁ። እኔም ለተሰጠኝ እድል አመሰግናለሁ። ሶስተኛው ርዕሳችን ወደ አርሲ ነው የሚወስደን። በኦሮሚያ ክልል